ስለተሰጠኝ አመሰግናለሁ። ፋኖ አባዩ አዳነ እባላለሁ። የልጆች አለቃ ሁለተኛ ሻለቃ። በሰዓቱ እኔ ማምሬ ነበርኩኝ። ከደቂቃዎች በኋላ ነው እንደዛ የተፈጠረው። ነገር ግን አንድ የምስኪን ህፃን ልጅ ቆርጠህ ወይም ደግሞ ገለህ ጨጭቀህ በመሄድ አማራን አሸንፋለሁ ማለት ዘበት ነው። የአንድ ምስኪን ልጅ ገለህ ማለት አማራን አሸንፍ ማለት አይደለም። እኔ ለእህቴ ዛሬም ነገም ደሟን እመልሳለሁ። ደሟን እንደምልስም እርግጠኛ ነኝ። የአማራ ልጅ አንድ ሴት ልጅ ጡት ቆርጠህ አማራን ለማሸነፍ እኔ እንጃ። በጣም ስሜታም ነኝ። እንዴት የሴት ልጅ ጡት ይቆረጣል? እንዴት አንድ 20 ዓመት ያልሞላት ልጅ እንዴት በግፍ ትገደላለች? እህቴ ተደፈረች፣ እናቴ ተደፈረች። ከ300 ሺህ እስከ 400 ሺህ ባለው ህዝብ የተጎዳ ተጨፈጨፈ፣ ተበደለ፣ ወጣ፣ መነነ በወጣችው በአንድ ህፃን ልጅ ፔንታል ግፍ ኧረ አይገባም። ውድ ኢትዮጵያውያን ይሄ በአማራ ክልል ላይ የሚፈጸም በደል እውነት ነው ወይ? ልክ ነው ወይ? ይሄ ኧረ እባካችሁ የሆነ ምላሽ እንሰጥ እንፈልጋለን። ፍትህ እንፈልጋለን። ሴቶች ፍትህ አጠናን። ሴቶች ለምንድን ነው ሴቶች የምንጨቆነው? ሴቶች እየተበደልን ያለ ነው። አገራችን ተበደለ ብለን በወጣ ነው። መሞት እኮ ለሞት የወጣ ነው። ነገር ግን ለምን በግፍ እንገደላለን? ለምን አሟሟታችን አሳምረን መሞት አለን? እኔ እህቴ ሞተች ብዬ ወደ ኋላ አልልም፣ ወደፊት ነው እንጂ ይቺ ምስኪን እናቱ ያት እስኪ ልጇን አሳልፋ ስለሰጠች ይኸው ዛሬ ቆሳስላ ተቀምጣለች።